ሰላም፣ አሁን በድጋሚ ተገናኝተናል። የምናየው ነገር ምንድነው? አፑን ከከፈትን በኋላ እንዴት ሬጂስተር እንደምናደርግ። አፑ ላይ ስንገባ እንደዚህ አይነት ኢንተርፌስ ነው ያለው። እኛ የምንነካው የቱ ነው? ሳይን ኢን ዊዝ ጎግል የሚለውን ነው። እሱን ነክተን ስልካችን ላይ ያለውን ኢሜል እንመርጣለን። አንድ ከሆነ አንዱን፣ ከዛም በላይ ከሆነ ደግሞ የምንፈልገውን አንድ ኢሜል እንመርጣለን። ሳይን ኢን ዊዝ ጎግል የሚለውን ነካለን። ከዛ እንደምታዩት አንድ ኢሜል ነው ያለው እኔ ላይ፣ ያንን ኢሜል እመርጣለሁ ማለት ነው። ከዛ ቀጥታ ወደ አፑ በዚህ መልኩ ያስገባናል። ከዛ እንደዚህ ይመጣልናል። ከዛም የመጀመሪያው ላይ የፎቶ ምልክቱን ነክተን ዌል ዩዚንግ ዘ አፕ የሚለውን ነካና አለው ብለን ፐርሚሽን እንሰጠዋለን። ከዛ ስልካችን ላይ ያለውን አንድ ፎቶ እናስገባለታለን። ትክክለኛ የራሳችንን ፎቶ ማለት ነው። እሱን ለማስገባት የምንፈልገውን አንድ ፎቶ እንነካለን። ከዛ ከላይ የራይት ምልክት አለች። የራይት ምልክቷን ነክተን ከስር ኮምፕሌትድ የሚል አለ። እሱን በመንካት እንደዚህ ኤዲት እናደርግለትና ከላይ ራይት እናደርጋታለን። ከዛ እሱ ይቀበለናል ማለት ነው ፎቶውን። ከዛ ደግሞ ቀጣይ ላይ ስም ማስተካከያ አለ። ኢሜይሉ ላይ ያለውን ስም ነው የሚያስገባልን። እኛ ያንን በማጥፋት ስማችንን እኛ እንደምንፈልገው አድርገን ማስተካከል እንችላለን። ሶስተኛ ደግሞ የሚጠይቀን በርዝዴይ ነው፣ የተወለድንበትን ቀን ነው የሚጠይቀን። ግዴታ ከ18 ዓመት በላይ መሙላት አለብን። ስለዚህ በዚህ መልኩ የመጀመሪያው ዓመተ ምህረቱን እናስተካክላለን። ሁለተኛ ደግሞ ወሩን እናስተካክላለን። ሶስተኛ ደግሞ ቀኑን አስተካክለን ሴቭ የሚለውን እነካለን። አራተኛ ደግሞ የሚጠይቀን ምንድነው? ካንትሪ ነው፣ ያለንበት አገር ማለት ነው። አብዛኞቻችሁ በቪፒኤን የምትጠቀሙ ከሆነ የቪፒኤኑን ስለሚጠቀምባችሁ ያልክ አይደለም። ስለዚህ ኢትዮጵያ ካላችሁ የኢትዮጵያን ባንዲራ ማስገባት አለባችሁ። አምስተኛ የሚጠይቀው ጀንደር ነው፣ ጾታ ማለት ነው። ወንድ ከሆናችሁ ሜል የሚለውን ትነካላችሁ፣ ሴት ከሆናችሁ ደግሞ ፊሜል የሚለውን ትነካላችሁ። እዚህ አፕ ላይ ለወንድም ለሴትም ተመሳሳይ ታስክ ነው የሚሰጠው። አምስተኛ ላይ ኢንቪቴሽን ኮድ የሚል አለ። ይሄ ያለ ሊንክ ስለወረደ ነው እንደዚህ የሚመጣው። እናንተ ላይ ኢንቪቴሽን ኮድ የሚል አይመጣባችሁም። ስለዚህ ሴቭ ብላችሁ ወደ አፑ ትገባላችሁ ማለት ነው። ወደ አፑ ከገባችሁ በኋላ በየትኛው ሚንስ አግሪ በሉ የሚል ነገር ከመጣላችሁ አግሪ ማለት የለባችሁ። አንዳንድ ኢንቪቴሽን ሊንኩ ሊያዘልል ይችላል፣ ያለ ኤጀንት ሊያስገባችሁ ይችላል። እና እነዚህ የሚያውቁ ሰዎች ይልኩላችሁና አግሪ በሉ ይሏችኋል። የተለያየ ማታለያ ይኖራችኋል። ለምሳሌ ሀላ ጊፍት አድሚን ሊመስሏችሁ ይችላሉ። በየትኛው ሚንስ አግሪ ማለት የለባችሁ። ምንም ነገር አግሪ ማለት የለባችሁ።